የጀነት ተራራ ነው። የውመል ቂያማ ዱንያ በምትጠፋበት ሰዓት ወደ ጀነት ከሚሄዱ ተራሮች አንዱ ይህ ነው። ጦርነቱ የተካሄደበት ቦታ ይህ ሜዳው ነው። እንግዲህ የጀነት እነዚህ ተራሮች ጀነት ይገባሉ። እነዚህ ይሄ እንዳለ 7 ኪሎ ሜትር የሚሆን ርቀት ከዱንያ ተራራዎች ይህ ብቻ ነው ጀነት የሚገባው። ጀነት ሙሉዋ ተራራ የላትም፣ ሜዳማ ነች። ወንዞቿም በሜዳዎቿ ነው። እንደ ሸለቆ ምናምን የሚባል ነገር የላትም። ባይዘው ፊልም ላይ አይቼዋለሁ እንዳለ እንትን ሐምዛ ያቺ بسم الله الرحمن الرحيم. السلام عليكم ورحمة الله وبركاته. أحبتي في الله كما سمعتم يقول واحد من الشباب جبل الأحد الذي يدخل الجنة الوحيد الجبال هو يقول እንግዲህ أحبتي في الله መኖር ጉዳት ሰማል ይባላል እና ይሄ ጠያቂው ልጅ በዩቲዩብ ታዋቂ ነው። ወደ 221,000 ሰው ይከተለዋል ማለት ነው። ለኡምራ ሄደው እነዚህ ወጣቶች ያው እንግዲህ አቂዳቸው የአህባሽ ይሁን የሶፊያ ይሁን ብቻ አላቅም አላአይሃል ضعيف የሆነ ሐዲስ በመያዝ ጀበል አልኡሁድ ጀነት የሚገባ ተራራ ነው፣ ጀነት ሜዳ ነች አለ። ነገር ግን ይህ ጀበል አልኡሁድ ተራራ ብቻ እርሱ ጀነት ይገባል። هل هذا القول صحيح أم لا؟ እንግዲህ ጀበል አልኡሁድ ጀነት ይገባል የሚል ሐዲስ ضعيف ሐዲስ ነው። لا صحة فيه ምንም በትክክለኛ የመጣ ሐዲስ የለም። يقول شيخ ابن باز هل جبل الأحد من جبال الجنة؟ سئل ابن باز رحمه الله جبل الأحد كجنة ተራራዎች ነው ወይ ተብለው ሲጠየቁ والخلاصة أن جبل أحد له فضائل ثابت ولم يثبت أنه من جبال الجنة بسند صحيح. يقول الشيخ ابن باز رحمه الله جبل الأحد ለእርሱ ብዙ ትሩፋቶች አሉት። ነገር ግን ወለም የትቡት አነሁ ሚን ጅባል ልጀና ቢሰነድን ሰሒህ የጀነት ተራራዎች ነው በሚል ሰሒህ በሆነ ሰነድ የመጣ የለም ይላሉ። ወከዛሊክ ሌላኛው هل الصحيح أن جبل أحد من جبال الجنة؟ الجواب ورد في جبل الأحد فضائل ثابت في أحاديث صحيح منها قوله صلى الله عليه وسلم هذا أحد جبل يحبنا ونحبهم من الحديث على ይህ የኡሁድ ተራራ ነው እንወደዋለን ይወደናል አሉ። የኛ ሰው ቢሆን እንግዲህ ጀበል አልኡሁድ ተራራ ላይ ብዙ ሰሃቦች ብዙ እንትን የደረሰባቸው ነው፣ ብዙ ክስረት የደረሰባቸው ነው። በሙኻለፈቴ አምር ነብዩ ሰለላሁ ዐለይሂ ወሰለም የነብዩን ትእዛዝ በአንድ ትእዛዝ በመጣሳቸው የተነሳ ማለት ነው። ነገር ግን ተፋዑል አላደረጉ። ይህ የኡሁድ ተራራ ይወደናል እንወደዋለን አሉ። የኛ ሰው ጅህልና ስላለበት እንቅፋት የመታበትን ቦታ እንኳን አይወድም። እዚህ ቦታ ላይ እንደው ይላል። አላአይሃል ማለት የፈለኩ ምንድነው ይህ ሙተፈቅ ዐለይህ የሆነ ሐዲስ ነው። ወአማ ከውኑ ጀበል ኡሁድ ሚን ጅባል ልጀና ፈለም የስቡት ፊ ሐዲስን ሰሒህ ወረደ ፊ ሐዲስን ضዒፍ አው ሸዲድ ضዕፍ ሚንሃ በትክክል በሆነ ሐዲስ ጀበል አልኡሁድ የጀነት ተራራ ነው የሚል የወረደ ነገር የለም። እንግዲያውስ ضعيف በሆነ ሐዲስ በጣም ضعيف በሆነ ሐዲስ ነው የወረደው። ስለዚህ ላ አስለ ለህ ማለት ነው። ከእንደዚህ ያሉ ነገራቶች የሆነ ነገር በተዋሱል ኢልም ስናሰራጭ ጥንቃቄ ማድረግ አለብን። አለል ሐቂቃ ማለት ነው። መጠንቀቅ አለብን ከዛ ነገር። ብዙ አላዋቂ የሆኑ ሰዎች ሊከተሉን ይችላሉ። በዛ ነገር ላይ እንትን ማለት የለብንም። ለምን ነብዩ ሰለላሁ ዐለይሂ ወሰለም
መን ከዘበ ዐለየ ሙተዓሚደን ፈሊየተበወእ መቅዐደሁ ሚነናር ብለዋል። በእኔ ላይ አውቆ ሆነ ብሎ የዋሸ ሰው ከእሳት መቀመጫውን ይደልድል ብለዋል። ضعيف የሆኑ ሐዲሶች መውዱዕ የሆኑ ሐዲሶች የምናስተላልፍ ከሆነ መነሻ መድረሻ የሌላቸው እያወቅን በተለይ የእሳት መቀመጫችንን እየደለደልን መሆናችንን ማወቅ አለብን ማለት ነው። የሆነ ነገር ከማሰራጨታችን በስተፊት ከማለታችን በስተፊት ይሄ هل هذا صحيح أم لا ትክክል ነው አይደለም የሚለውን እንትን ማለት አለብን። አላህ ስብሓነሁ ወተዓላ ቀጥተኛው መንገድ ይምራን። هذا والله أعلى وأعلم وبالله التوفيق